እናንተ የአላህ ቢስሚላ ዛሬ ያየሁትን ነገር አታምኑም። አብርሽን እንዴት ቅጥቅጥ እንዳደረጉት። ዛሬ ጾም ነበረ። ሰግጄ እንደተመለስኩኝ ስልኬ ላይ የሆነ መልእክት ገባልኝና የማፍጠሪያ ሰዓት እየደረሰ ስለነበረ እየበላው እያለ የሆነ መልእክት ገባልኝና ትንሽ ልብ አላልኩትም ነገር ቴሌግራም ላይ ማለት ነው። ከዛ አላየሁትም ሙሉውን ለዛ ነው እንትን ያልከፈትኩት ቶሎና ኖቲፊኬሽኑን ብቻ ነው ያየሁት። እና ስከፍት የአላህ ቢስሚላህ እናንተ አብርሽን እንዴት ቅጥቅጥ እንዳረጉት ዳኒና ሩታ በጋርድ ማለት ነው። አብርሽ ራሱ ከኔ ጋር እንትን ነው ይግባባልና ልኮልኛል። በቃ እንዴት ቅጥቅጥ እንዳረጉት ሰው ሁሉ ይፍረድልኝ። አሁን ቪዲዮ የማዘጋጀት አቅሙ የለኝም። በቃ የኢትዮጵያ ሕዝብ በቃ እዩልኝ። እኔ ምንም ማድረግ አልቻልኩም። በሌለ ሰው በሌለበት ነው መተው ሁለት ጋርድ ይዘው ከቀኝና ከግራ ምናምን ብሎ እንዴት በቃ ክውን ያልኩት ወላሂ። እና በቃ እንግዲህ ይሄ እንዴት አይኑ ምኑ እንዳበጠና አስገቢልኝ ብሎኝ ነበር እና ሳስገባ ዩቲዩብ ቪዲዮን አጠፋው ማለት ነው። ለምን ብትሉ እንደዚህ አይነት ነገር አይፈቅድም ማለት ነው ዩቲዩብ። እና በምን እንደምንለቅላችሁ ግራ ገባኝ። ማየት አለባቸው ሰብስክራይበሮቼ ማየት አለባቸው ይሄንን ነገር ዝም ብለው አይተው። እኔ አቅሙ የለኝም ለዛ ነው ማልሰራላቸው ቪዲዮ እንጂ እኔ እናገር ነበር። አንቺ ተወካይ እስከሆንሽ ድረስ ንገሪልኝ ብሎ ነው እንግዲህ። እሺ በምን አሁን በቃ እኔ ድንግጥ እንዳልኩኝ ዛሬ በቃ እኔ ሁሉ ብልሽት አለ ማለት ነው። እና በምን ልልቀቅላችሁ የዳኒና የሩታን ጭካኔ ያ ረቢ። እና በጣም በቃ እኔ ምን ማለት እንዳለብኝ አላውቅም። እና በጣም እንግዲህ ተጨንቆኛል ማለት ነው። አብርሽ እንግዲህ እንዴት በቃ ማለት እናንተም ልትረዱት አልቻላችሁም። በጣም ሁለቱ እንዴት እንደቀጠቀጡት አታውቁም እናንተ። እኔ በምን እንደማሳያችሁ አላውቅም። እና በቃ ወላሂ በቃ አልቻልኩም ነው። እኔም በቃ በምን እንደምልቀላችሁ ኮመንት ላይ ተወያይታችሁ በዚህ ልቀቁልኝ በሉና እኔ ልቀቅላችሁ። አመሰግናለሁ።